የምንመለከተው የአረብኛ ቋንቋ ጋር በተያያዘ አረብኛ ቋንቋ ከሌሎች ቋንቋዎች የሚለይባቸውን ዋና ዋና ነጥቦች የምናይ ይሆናል። እንግዲህ አረብኛ ቋንቋ ከሌሎች ቋንቋዎች ለየት የሚያደርጉት የራሱ የሆነ ልዩ ባህሪዎች አሉ። ከነዚህ ባህሪዎች መካከል የመጀመሪያው አረብኛ ቋንቋ ከአማርኛ፣ ስዋሂሊ፣ ሂብሩ እና አረማይ ከሚባሉ ዓለም ላይ ካሉ ቋንቋዎች ጋራ የሴሜቲክ የቋንቋ ቤተሰብ ስር የሚመደብ ነው። እንግዲህ የቋንቋ በቋንቋ ጥናት ዘርፍ ማለት ነው። የቋንቋ ምሁራን ቋንቋዎችን በተለያዩ የቋንቋ ቤተሰብ ስር ይመድቧቸዋል። እንደ ሴሜቲክ፣ ኩሽቲክ፣ ኦሞቲክ የሚባሉ የቋንቋ ቤተሰቦች አሉ። ከዛ መካከል አማርኛ፣ ስዋሂሊ፣ ኢብሩ ጋራ አረብኛ እዚህ ቤተሰብ ስር የሚመደብ ነው። ለምን? በጣም ቋንቋዎቹ የሚያገናኛቸው የሚያስተሳስራቸው ነገር ብዙ ነገር አለ። የቃል አመሰራረታቸው እንዲሁም የቃላት እርስ በርስ ያላቸው ቃሎች ያላቸው ትርጓሜ በብዙ በዚህ ቋንቋ ቤተሰብ ስር ያሉ ቋንቋዎች ተመሳሳይነት አላቸው። በመሆኑም በዚህ ስር ይመደባል ይህ የአረብኛ ቋንቋ ማለት ነው። ለወደፊቱ ይህ ቋንቋ አረብኛ ከሌሎች የሴሜቲክ ቋንቋዎች ጋራ ያለው ተዛምዶና የቃላትን አወቃቀሩን የድምጸቶቹን የምናይ ይሆናል። ቋንቋዎችን አብሮ በጋራ ማጥናት በጣም ጠቃሚ ስለሆነ ማለት ነው፣ ለማስተሳሰር ስለሚረዳ። ሌላው ዓለም ላይ ከሚነገሩ ቋንቋዎች አረብኛ ቋንቋ ከ250 ሚሊዮን በላይ ሰዎች ዘንድ የሚነገር ነው። ይሄ ምናልባት አሁን ባለው ዳታ መረጃ ከዚህም ከፍ ያለ ቁጥር የሚሆንበት ሁኔታ አለ ማለት ነው። የአረብኛ ቋንቋ ከሌሎች ቋንቋዎች በተለየ ሙስሊሞች ዘንድ ቅዱስ ቋንቋ ተደርጎ ይወሰዳል። ከሌሎች ቋንቋዎች ሙስሊሞች አረብኛን በተለየ ምልከታ ያዩታል። ኢዕቲናቅ አላቸው። ለአረብኛ የተለየ ምልከታ ይሰጡታል። ለምን ከተባለ የተከበረው ቁርአንና የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር አረብኛ በመሆናቸው ነው። በዚህም ሰበብ ሙስሊሞች የተለየ ትኩረት ይሰጡታል። ትላልቅ የእምነቱ አምልኮችም የሚፈጸሙት በዚሁ ቋንቋ ነው፣ በአረብኛ ነው። በመሆኑም እነዚህ ትላልቅ አምልኮዎች ትክክለኛ የሆኑ ዘንድ አረብኛን በተገቢው ሁኔታ ማንበብ እንደ ዋና ቅድመ ሁኔታ የሚታይበት ሁኔታ አለ ማለት ነው። ሌላው አረብኛ ቋንቋ ወደ 26 የሚደርሱ 26 ፊደላት አሉት። እነዚህ 26 ፊደላት እጅግ የተለዩ ድምጸቶች አሏቸው ከሌሎች ቋንቋ ፊደላት ወይም ድምጸቶች በተለየ መልኩ ማለት ነው። አንዳንድ ፊደላት ይወፍራሉ፣ አንዳንድ ፊደላት ደግሞ ይቀጥናሉ። አንድ ፊደል እንደውም እስከ 6 የሚደርስ ባህሪ የሚሸከምበት ሁኔታ አለ ማለት ነው። አንድ ፊደል ሆኖ ብዙ ባህሪዎች ይኖሩታል ማለት ነው። ለዛም ነው ከነዚህ ፊደሎች መካከል ዳድ የሚባል ፊደል አለ። ዳድ ይህ ፊደል ከአረብኛ ፊደላት መካከል በሌሎች ቋንቋዎች ውስጥ የማይገኝ ፊደል ነው። ዳድ የሚባለው ፊደል ማለት ነው። እነዚህን ድምጸቶች ከያዙ ፊደላት መካከል አንዱ ዳድ ነው። በአማርኛ ምናልባት ልንጽፈው የምንችለው ዷድ በሚለው አጻጻፍ ነው። ለምን ከተባለ መሰል ድምጸት አማርኛ ላይ ወይም ሌላ ቋንቋ ላይ ስለሌለ ማለት ነው። ይህ ፊደል እና የያዘው ድምጽ በሌሎች የዓለም ቋንቋዎች ውስጥ አናገኘውም፣ አይገኝም ማለት ነው። በዚሁ ሰበብ ይህ ቋንቋ የዳድ ቋንቋ ተብሎ ይጠራል። ሉገቱ ዳድ በማለት የሚጠራው አረብኛ ቋንቋ ነው ማለት ነው። ከሌሎች የዓለማችን ቋንቋዎች በተለየ መልኩ የአረብኛ ጽሁፍ ከቀኝ ወደ ግራ ነው የሚጻፈው፣ ከቀኝ ወደ ግራ። ምናልባት ይህ ለአረብኛ ብቻ የተሰጠ ልዩ ባህሪ ላይሆን ይችላል። ውስን የሆኑ የአረብኛ የዓለማችን ቋንቋዎች በጣም ውስን የሆኑ ማለት ነው፣ በቁጥር የሚቀመጡ ከቀኝ ወደ ግራ ጽሁፋቸውን ያደርጋሉ። አገራችን ላይ ያሉ ቋንቋዎች ሌሎችም ዓለም ላይ የሚነገሩ እንደ እንግሊዝኛ፣ ፈረንሳይኛ፣ ሌሎችም ቋንቋዎች ከግራ ወደ ቀኝ ነው የሚጻፉት። አረብኛን በዚህ መልኩ ለየት ያደርገዋል። ሌላው አረብኛ ቋንቋ ከ20 በላይ የሀገራት ላይ ማለት ነው የስራ ቋንቋ ሆኖ ያገለግላል። ዋና የስራ ቋንቋቸውን አረብኛ ያደረጉ ሀገራት አሉ። ለምሳሌ እንደ ሳዑዲ አረቢያ በአረብኛው አጠራር አልመምለከቱ አልዓረቢየት ስዑዲያ የምትባለው ሀገር ግብጽ ነች።
በአረብኛ ሚስር የሚሏት ማለት ነው። ሌላው ኦማን ነው። ኡማን ተብሎ በአረብኛ የሚጠራ ኳታር አለች፣ በአረብኛ ቀጣር የሚሏት ማለት ነው። ኩዌት፣ ሌሎችም ዓለም ላይ ከሚገኙ ሀገራት መካከል እነዚህ አረብኛን እንደ ዋና የስራ ቋንቋ አድርገው ይጠቀሙበታል ማለት ነው። ሌላው ኢስላም በተስፋፋበት ሀገራት አረብኛ በሰፊው በሌሎች ቋንቋዎች ላይ ተጽዕኖ አሳድሮ እናገኛለን። ለምሳሌ ለመጥቀስ ያህል ላብነት ቱርክኛ ማንሳት ይቻላል፣ ኩርድኛ፣ ፋርስኛ፣ ስዋሂሊ እና እነዚህ ዋና ዋናዎቹ ናቸው። በኢስላም መስፋፋት ሰበብ እዛ ሀገር ላይ ወይ እነዚህ ቋንቋዎች መሰረት የሆኑባቸው ሀገሮች ኦሪጂን የሆኑ ሀገሮች ላይ አረብኛ ቋንቋ ተጽዕኖ የፈጠረበት ሁኔታ አለ። ለምሳሌ ቱርክን ማንሳት ይቻላል። ቱርክኛ በአረብኛ ተጽዕኖ ስር የወደቀ ቋንቋ ነው። ለምሳሌ ያህል አንድን ቃል ብናነሳ ሰባህ ማለት በአረብኛ ንጋት፣ ጠዋት ማለት ነው። በቱርክኛም ተመሳሳይ ትርጓሜ ኖሮት ይጠቀሙበታል። ሌሎች ብዙ አሉ በአረብኛ ከአረብኛ ጋር በጣም ተቀራራቢነት ያላቸው ማለት ነው። በመሆኑም ወደፊት በቋንቋዎች መካከል ያለውን መመሳሰል አንድ አስገራሚ የሆነ ቪዲዮ ወደ እናንተ የማደርስ ይሆናል። ቋንቋዎች በጣም እርስ በርሳቸው ተመሳሳይነት የሚያሳዩበትን ሁኔታ ማለት ነው። ሌላው አረብኛ ቋንቋ በውስጡ የተለያዩ የቋንቋ ትምህርት ዘርፎችን አቅፏል። ከሌሎች ቋንቋ በተለየ መልኩ አረብኛ ውስጥ ለብቻ የሚጠኑ የቋንቋ ዘርፎች አሉ። ለምሳሌ አልዓሩድ የሚል ዘርፍ አለ። አልዓሩድ ማለት የአረብኛ ቋንቋ ስነ ግጥሞችን የሚዳስስ ወይም ደግሞ የሚያስተምር ዘርፍ ነው። አልዓሩድ ማለት ነው፣ ለብቻው ነው አሩድ የተሰኘው ትምህርት ማለት ነው። እንግዲህ ይህ ትልቅ የቋንቋውን የአረብኛ ቋንቋ ሀብት የሚገኘው እዚህ የግጥም ትምህርት ላይ ነው። ብዙ መልእክቶች፣ ብዙ ነገሮች በዚህ በግጥም መልክ አረቦች ዘንድ በቀደመው ዘመን አሁንም ባለው ሁኔታ ይተላለፋሉ ማለት ነው። ነህው ሌላው የቋንቋ ህጎችን የሚያጠና ዘርፍ ነው። ነህው በእንግሊዝኛ ግራመር የምንለው፣ በአማርኛ ሰዋሰው ብለን የምናጠናው እዚህ ክፍል ላይ ይገኛል። ሌላው አሰርፍ ተብሎ የሚጠራው ነው። ሰርፍ ላይ የሚጠኑ ደግሞ የተለዩ የቋንቋው ትምህርቶች አሉ። ለምሳሌ ለማንሳት ያክል ሰርፍ ላይ ከሚገኙ ለምሳሌ ሞርፎሎጂስ፣ በእንግሊዝኛ ሞርፎሎጂ የሚባለው የቃላት ርቢ የሚጠናበት ዘርፍ ነው። አንድ ቃል ወደ ተለያዩ የቃላት እሽትቃቅ ወይም ደግሞ ወደ ተለያዩ የቃላት ርቢ ተቀያይሮ የተለያየ መልእክት እንዲያደርስ ታስቦ የተቀመጠ ዘርፍ ነው። አልበላጋ፣ አልበያን፣ አልበዲዕ ሌሎችም የቋንቋው ዘርፎች ናቸው። ይሄ የአረብኛ ቋንቋ የገለጻ ብቃትን የሚያሳዩ ዘርፎች ናቸው። አልሉጋ የሚባልም ዘርፍ አለ። የቋንቋ ብስለቱን የቋንቋ ምጥቀቱንና የአረብኛ የገለጻ መንገዶች ብዙ መሆናቸውን አንድ ነገር ለመግለጽ በተለያየ የአረብኛ ቃላት መጠቀም እንደሚቻል የሚያሳይ ክፍል ነው ማለት ነው። እኚህና ሌሎች መሰል የቋንቋ ዘርፎች ለብቻ በውስጡ የሚገኙበት ቋንቋ ነው። ሌላው አረብኛ ቋንቋ በቅለት ባህሪ ይታወቃል። አንድ ተናጋሪ ንግግሩን ለማድረስ ወይም ጸሐፊ በአረብኛ የሚጽፍ ሰው መልእክቱን ለማድረስ በጣም ከሌሎች ቋንቋዎች ገር የሆነ ቋንቋ ነው ማለት ነው። በመሆኑም የቋንቋው ባህሪ ለተናጋሪም ሆነ ለሚጽፍ ሰው እጅግ ገር ሆኖ እናገኘዋለን ማለት ነው። ሌላው ወሳኙ ነገር በተከታታይ እዚህ ቻናል ላይ የምታገኟቸው ቱቶሮች የአረብኛ ቋንቋ ትምህርቶች አሉ። አረብኛን ቋንቋ ማወቅ ያለው ጥቅም ምንድን ነው? እነዚህን ትምህርቶች በመማራችን የምናገኘው ጥቅም ምንድን ነው የሚለውን ስናይ ቋንቋውን እንደ መግባቢያ አድርጎ ለመጠቀም ይረዳል። አንዱ ወሳኙ ነገር ይሄ ነው። ለምን ቋንቋ ዋና አላማ ዋና ጥቅሙ መግባቢያ መሆኑ ነው። ቋንቋውን ከሚያውቁ ሰዎች ጋር ጥሩ መግባባት እንድንፈጥር ያደርገናል። ቋንቋውን በመጠቀም ሀሳብን፣ ፍላጎታችንና ስሜታችን ለመግለጽ ይረዳናል። አንዱ የቋንቋ ጥቅም ነው። ሌላው ቋንቋውን በመጠቀም አዳዲስ ነገሮችን ለማወቅ፣ ለመማር፣ ለማስተማር የሚረዳ ነገር አለው ቋንቋ ማለት ነው። እውቀታችን እየሰፋ ይሄዳል። በአንድ ቋንቋ የምናገኘው እውቀት ሁለተኛ ቋንቋ፣ ሶስተኛ ቋንቋ ስንጨምር የእውቀት መጠናችንም እየጨመረ ይሄዳል ማለት ነው። እንዲሁም የተለያዩ ሚዲያዎችን ለመከታተል ይረዳናል። እንግዲህ አረብኛ በተለያዩ ትላልቅ ሚዲያዎች ላይ ለብቻ ጊዜ ተሰጥቶት ማብራሪያዎች፣ የተለያዩ ጠቃሚ ነገሮች የሚገኙበት ቋንቋ ነውና የእውቀት አድማሳችን ይሰፋል።
የጽሁፍ ሚዲያዎችንና የተለያዩ በቋንቋው የተጻፉ መዛግብቶችን ለማንበብ ይረዳል። በጣም ብዙ መዛግብቶች አሉ በአረብኛ የተጻፉ። እነዛን ነገሮች ለመማር ለማወቅ ደግሞ ቋንቋውን ማወቃችን ግድ ይላል ማለት ነው። ሌላው የተለያዩ ሀሳቦቻችን በጽሁፍ ለማስቀረት እና ማስታወሻን ለመያዝ ይረዳል። አንዱ የቋንቋ ጥቅም ይሄ ነው። ሰዎች በሚያስተምሩ ወቅት በአረብኛ የተለያዩ ኮርሶችን የተለያዩ ትምህርቶችን በምንወስድ ወቅት በራሱ በቋንቋው ማስታወሻዎችን ለመያዝ እና ጽሁፎችን ለማስቀረት ጠቃሚ ሆኖ እናገኘዋለን። ሌላው እስላማዊ እውቀቶችን ለመማር ለሚፈልጉና የእስላማዊ እውቀቶቻቸውን ለማሳደግ የሚፈልጉ ሰዎች አረብኛ ማወቃቸው በጣም ጠቃሚና አንገብጋቢ ጉዳይ ነው። የዳበረ እስላማዊ እውቀትን ለማግኘትም ይረዳል። ሌላው የተሳካና ውጤታማ የንግድ የጉብኝትና ሌሎች ትምህርታዊ ዓለም አቀፋዊ ጉዞዎችን ለማድረግ ይረዳል። ዋና መግባቢያ እስከሆነ ድረስ አረብኛ ቋንቋ በብዙ ሀገራት ደግሞ የስራ ቋንቋ እስከሆነ ድረስ ጉዞአችን የተሳለጠ እንዲሆን ያደርጋል። ዓለም አቀፋዊ ጉዞ ስናደርግ ማለት ነው። ለችግር አንጋለጥም፣ ለብዙ ነገሮች ለመጉላላት አንጋለጥም ማለት ነው ቋንቋውን የምናውቅ ከሆነ። ቀጣይ ትምህርቶች አረብኛ ቋንቋ ፊደላት እንዲሁም የፊደላቱን ቅርጾች፣ የፊደል አቀማመጦችን፣ ዝርዝር የፊደል ስያሜዎችን በቀጣዩ ትምህርት ላይ የምናይ ይሆናል። በመሆኑም በቻናላችን ላይ የሚተላለፉ ፕሮግራሞችንና ቱቶሮችን አረብኛ ቋንቋ ትምህርቶችን እንድትከታተሉ እጋብዛለሁ። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ በየሳምንቱ የሚለቀቁ አዳዲስ ቪዲዮዎችን እንድታገኙ ጋብዛችኋለሁ። በተጨማሪም በቋሚነት የአረብኛ ቋንቋን ለመማር ፍላጎት ያለው አልቀለም በተሰኘው ተቋም ላይ በመመዝገብ የ3 ወር ትምህርቶችን እንዲሁም ከዛ በላይ አድቫንስድ በሆነ መልኩ የአረብኛ ቋንቋን መማር የምትችሉበት አማራጮችና እድሎች ተመቻችተዋል። ከቪዲዮ ስር ባለው ሊንክ በመጠቀም ወደ ቴሌግራም ቻናል በመቀላቀል የትምህርቶቹ ተካፋይ እንድትሆኑ ጋብዛለሁ። ወሰላሙ አለይኩም።